አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶክተር ሐናን አለባቸው ነኝ፣ የጡትና ኢንዶክራይን ቀዶ ህክምና ሰብ ስፔሻሊስት። በዚህ ረመዳን እንግዲህ ቁርአንና ሳይንስን ከቁርአን አንጻር ማየት ጀምረናል። በዛሬው ክፍል የምናየው ስለ ጽንስ ምን ይመስላል የሚለው ነው። ግን ከባለፈው ክፍል ቀጣይ ነው የሚሆነው። የባለፈው ክፍል ላይ ያየነው ጽንስ አፈጣጠር ሂደቱ ምን ይመስላል። እንግዲህ እንዳየነው ከሚዝለገለግ ፈሳሽ ተነስቶ አላህ እንዴት አድርጎ ጥበብ በተሞላበት መልኩ እንደፈጠረን ማገናዘብ ችለን አሁን ደረጃ የደረስንበት ሁሉንም ያለንበትን ደረጃ እንድናይ ያደርጋል። ሱብሃንአላህ። ዛሬ ዱንያ ላይ የምናስበው ሁሉ ነገር የሞላልን ከሰው በላይ ትልቅ የሆነን የሚመስልን ነገር አለ። በጣም ደግሞ የምንጨነቅም ሰዎች እንኖራለን። ግን የመጣንበት ኬት ነው? ይህ ጥያቄ በደንብ ማብሰልሰል ይኖርብናል። ምክንያቱም ኑጥፋ ማለት ፈሳሽ ከዘር ፈሳሽ ታጥቦ ከሚታጠብ ነገር ከሆነ ከዛ ተነስተን ነው እዚህ የደረስነው። አላህ ሱብሓነሁ ወተዓላ ደግሞ ከዛ ምንም ካልነበርንበት አስገኝቱን እዚህ ደረጃ ከደረስን በኋላ ደግሞ አላህንስ እንዴት ነው የምንገዛው? ሐቁንም ሳንወጣ ካልነበርንበት ያስገኘንን አምላክ ደግሞ ሳንገዛው ስንቀር ራሱ በትዕግስት የሚያልፈን ነገርስ ጌታችን ምን ያህል ረሂም እንደሆነ የምናይበትም ነው። ከዛም ደግሞ በዛ ሂደት ውስጥ እያለፍን ራሱ አላህ የሰውን ልጅ ከፍ አደረግ ነው አላቅ ነው ብሎ ከፍ አድርጎ አልቆናል ከሌሎች ፍጡርና የመጣንበት የምንሄድበትን አንዳንዴ ማስታወስ አመጣጣችንን ማወቅ የፈጣሪያችንን ግዝፈትና ወደ ነፍሳችንን መለስ ብለን ደግሞ ኩራት እንዳይኖር ነብዩ ሉቅማን ለልጃቸው ሲመክሩ ምንም ያክል ብትረዝም በኩራት ብትሄድ ከተራራ አትበልጥም ብለውታልና ያንንም እንድናስተነትን ያደርጋል ማለት ነው። ዛሬ ደግሞ የምናየው አላህ ሱብሓነሁ ወተዓላ በሱረቱ ዙመር የነገረንን ይሆናል ማለት ነው። አዑዙ ቢላሂ ሚነሽ ሸይጣን ረጂም። ምን ይላል አላህ ሱብሓነሁ ወተዓላ ቁርአን خلقكم من نفس واحدة ثم جعل منها زوجها وأنزل لكم من الأنعام 8 أزواج يخلقكم في بطون أمهاتكم خلقا من بعد خلق في ظلمات 3 ذلكم الله ربكم له الملك لا إله إلا هو فأنا تصرفون ይላል ማለት ነው። ሱብሃንአላህ። እዚህ ቁርአን አያ ውስጥ እንግዲህ የምናየው ምንድነው? አላህ ሱብሓነሁ ወተዓላ ምን ይለናል? يخلقكم في بطون أمهاتكم خلقا من بعد خلق في ظلمات 3 አላህ እናንተን የእናታችሁ ሆድ ውስጥ ሆኖ ይፈጥራችኋል። ከዛም በኋላ ደግሞ ምንድነው የገለጸው? من بعد خلق في ظلمات 3 ሶስት ጨለማዎች ይላል። በሶስት ጨለማዎች መካከል እናታችሁ ሆድ ውስጥ ሆናችሁ አላህ ይፈጥራችኋል። ይሄ ከባለፈው ጋር የቀጠለው ነው። እዚህ ጋር ስናስተነትነው ምንድነው አላህ ሱብሓነሁ ወተዓላ ሶስት ጨለማ ብሎ የጠቀሰው አንደኛ አብዶሚናል ወል የእናት የሆድ የላይኛው ክፍል፣ በመቀጠል ደግሞ የማህፀን ግርግዳ፣ ከዛም በመቀጠል ደግሞ ይሄ አሚኖቲክ ሳክ ወይም ደግሞ የእንግዲህ ልጁ ሽሉ ነው። ሱብሃንአላህ። በዛ ውስጥ ባለፈው ክፍል ያየነው እያንዳንዱ ሂደት ይከናወናል ማለት ነው። እይታ ሳይፈለግ ጥበብ በተሞላበት አላህ ምን ያህል ጥበበኛ እንደሆነ የምናይበት ሁኔታ ነው ማለት ነውና ይህንን እንግዲህ ለመረዳት የዛሬ 1400 ዓመት በፊት ነው ይሄ የቁርአን አያ የወረደው። ሞደርን ሳይንስ ላይ ደግሞ ያለው ስናየው አልትራሳውንድ ራሱ በቅርብ በ20ኛው ክፍለ ዘመን ነው ዲቴክት የተደረገው። ስለ አልትራሳውንድ ኮንሰፕት ራሱ ያመጣ አንድ ባለሙያ የሁለተኛው ዓለም ጦርነት ላይ ሳውንድን እኮ እንደ ኢሜጂንግ ሜካኒዝም አንጎልን ልናይበት እንችላለን ብሎ ሀሳብ ነበረው። ግን መሬት ላይ የወረደው ደግሞ እንግዲህ ዶክተር ኢያን ከግላስኮ ሆስፒታል ይሄ ፐብሊሽ የተደረገው ብሪቲሽ ሜዲካል የአልትራሳውንድ ጆርናል ላይ BMU ላይ ነው ፐብሊሽ የተደረገውና ምን አሉ? በ1950 ነው የመጀመሪያው ሰክሰስፉል አልትራሳውንድ የተደረገው ማለት ነው። በአልትራሳውንድ ሲያዩት እነዚህ ሌየሮች የሆድ አለ፣ ሆድ ውስጥ ደግሞ ማህፀን አለ፣ ማህፀን ውስጥ ደግሞ የእንግዲህ ልጁ ሽሉ ልጁን ኤምብሪዮሎጂውን የሚካሄድበትን ይሸፍናል ማለት ነው። ሱብሃንአላህ። ይህንን የመሰለ ረቂቅ የሆነ የቁርአን ተፍሲር ስናየው በጣም ከብዙ የምንማርበትን የጌታችንን ግዝፈት የምናይበት ይሆናል ማለት ነው። እንደ አንድ የሕክምና ባለሙያ ከዚህ እንግዲህ እኔ በጣም ፋሲኔት የሚያደርገኝ ምንድነው ይሄንን የመረዳት አቅም አሁን ቴክኖሎጂ በደንብ በተስፋፋበት ሁኔታ አልትራሳውንድ የተለያዩ ጥናታዊ ጽሑፎች ተደርገው በመረጃና ማስረጃ ተደግፈው የተረዳነው ነገር ነው። በዛን ዘመን ግን ይህንን ሁላ ለማረጋገጥ ይህንን ሁላ ለማወቅ በማይቻልበት ሁኔታ አላህ ሱብሓነሁ ወተዓላ ግልጽ በሆነ አገላለጽ ቁርአን ውስጥ አውርዶልናል ማለት ነው። ከዚህ ደግሞ
በጣም ማለት ልብ የሚገዛና የሚያስገርም ነገር ነው ለማለት ነው። እና በጣም በሚገርም ሁኔታ ቁርአን ላይ እንግዲህ ቃል በቃል የተገለጸው ነገር ሞደርን ሳይንስ ዘመን አፈራሽ ተብሎ በተለያዩ ቴክኖሎጂ በመታገዝ እንግዲህ ይህንን ማረጋገጥ ተችሏል ማለት ነው። እኔን ስላጀበኝ እናንተም ጀባ ልበላችሁ ብዬ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።